ፋይናሊ ብዙዎቻችን የምንጠብቀው ጉግል የኢሜል ዩዘር ኔማችንን በቀላሉ መቀየር እንድንችል አስችሎናል። ከዚህ በፊት ዩኤስኤ ላይ ብቻ የሚሰራው አሁን ላይ ሁሉ ቦታ መስራት ጀምሯል። ብዙዎቻችን ፕሮፌሽናል ስራዎችን በምንሰራበት ሰዓት እንደነዚህ አይነት ኢሜሎችን እንጠቀም ነበር። ነገር ግን አሁን ላይ አዲስ ኢሜሎችን ሳንከፍት ይህንን ኢሜል ራሱን ኤዲት ማድረግ እንችላለን። እንዴት መቀየር እንደምችሉ ሙሉ ስቴፑን አሁን አሳያችኋለሁ። ከዚያ በፊት እዚች ጋር የፕላስ ምልክቷ ካለች እሷን ተጫኗት። ከሰራላችሁ ኮሜንት ላይ ጻፉልኝ። ስቴፑን በመጀመሪያ ሴቲንግ ስር እንገባለን። ሴቲንግ ስር በመግባት ወደ ታች ስክሮል በማድረግ አካውንት ኤንድ ባክአፕ የሚል አለ። ከዛ ማኔጅ አካውንትስ የሚል አለ። ከዛ እዚህ ጋር መቀየር የምንፈልገውን አካውንት ኢሜል እንመርጣለን። ከዛ ጉግል አካውንት የሚለውን እናካለን። በመቀጠል ፐርሰናል ኢንፎርሜሽን የሚለውን እናካለን። አሁንም እዚህ ጋር መቀየር የምንፈልገውን ኢሜል የምትላትን እናካለን። ውስጥ እንገባና አሁንም ጉግል አካውንት ኢሜል የሚለውን ራሱን ኢሜል እንመርጣለን። ትንሽ እንጠብቃለን። እዚህ ጋር ፓተርን ወይንም ፊንገር ፕሪንት እንድናስቀምጥ ይጠይቀናል። እሱን እናስገባለታለን። በመቀጠል እዚህ ጋር ቼንጅ ጉግል አካውንት የምትላለች እሷን እናካለን። በመቀጠል ታች ሰንጠረዥ ምልክቷ ስር እዚህ ጋር የምንፈልገውን ኢሜል መቀየር እንችላለን ማለት ነው። እንደምትመለከቱት የፈለኩትን ኢሜል አስገባለሁ። በመቀጠል ቼንጅ የምትላትን በምነካበት ሰዓት ይቀይርልናል ማለት ነው። እዚህ ጋር ግን በአረንጓዴ ምልክት ማምጣት አለባት ሙሉ በሙሉ እንደተቀበለው ለማሳየት ማለት ነው። እንደዚህ አይነት ቪዲዮ እንዲደርሳችሁ ፎሎ እና ላይክ ማድረጋችሁ እንዳትረሱ።